ፋኖ ሙስሊምም ነው ቁርአን የቀራ ሐዲስ የተማረ መስጂድን ያሰራ ትላንት በመካናይዝድና መሰል መሳሪያዎችን በመጠቀም የቁም እንስሳትን ያለ ርህራሄ ጨፍጭፏል። ህፃናትን በተኙበት አስቀርቷል፣ እንዲቀሩ ተደርጓል። ተማሪዎች ከትምህርት ገበታቸው መንጭቆ በማውጣት የጥይት ማብረጃ ምሽግ አድርጎ እንዲሁም በተሽከርካሪ ተሳፍረው የሚሄዱ የማህበረሰብ ክፍሎች ሳይቀሩ የኮንቮይ ማጀቢያ በማድረግ እንደ ከለላና መከታ በመጠቀም ያለምንም ርህራሄ የጥላቻና የንቀት ጥጉን አሳይቷል። ይህ ሞራን አንድ አርበኛ ባተካሳም በመራሽ ነው እኔ ናችሁ አለሉ ልዩ አለሉ አለሉ ለሞራል ጀረፊ hala አንድ ምንም ልዩ ናችሁ። እሺ ድሉ ስለተሰጠኝ አመሰግናለሁ። የአፋብን ምኒልክ ዕዝ ወታደራዊ አማካሪ ኮሎኔል ሞገስ ዘገየ አክብረን ስለመጣህ እጅግ እናመሰግናለን። እንዲሁም የልዩ ዘመቻ መምሪያ ኃላፊዎች እዚህ ስለተገኛችሁና እስካሁን የሰራዊት ሚሊተሪ እንዲለብስ ወጣ ወረድ ብላችሁ የለፋችሁ ጓዶቼ እጅግ በጣም አመሰግናለሁ። ክፍለ ጦር አመራሮችም እንደዚሁም የልዩ ዘመቻ ሻለቃ አመራሮች እንደዚሁም ጀግኖቹ ነበልባሎቹ እናንተንም ለዚህ ስላበቃችሁ እጅግ በጣም ደስ ብሎኛል። የብዙ ጊዜ ጥያቄያችሁ ስለተፈታም እጅግ በጣም ደስ ብሎኛል። አመሰግናለሁ። ከዚህ በመቀጠል ከዚህ በኋላ የአማራን ሕዝብ ሲቃይ ለመቀነስ የሚያስፈልገን ቁርጠኝነት ነው። አማራን ሕዝብ ሲቃይ ባጭር እንደምንቋጨው እርግጠኛ ነኝ። እናንተም ለዚህ ብቁ እንደሆናችሁ ለብዙ ጊዜ ስልጠና፣ የቴክኒክ ስልጠና፣ የአቋም ስልጠና ስንወስድ ቆይተናል። ስለዚህ ካሁን በኋላ የሚሆነው ምንድነው? የግዳጅ አፈጻጸም ነው ማለት ነው። በግዳጅ አፈጻጸማችን ሁላችንም የእያንዳንዳችንን የድርሻችንን እንድንወጣ ለማለት ያክል ነው። አደራችሁን ነው የምለው። ይህን ክረምት ጥላቶቻችንን ድባቅ የምንመታበትኝ ምክንያቱም አማራ ቢችሉ ያልተተኮሰ መሳሪያ ስለሌለ ኒኩሮል ቢኖራቸው የአማራን ሕዝብ በኒኩሮል ያጠፉት ነበር በዚህ 3 ዓመት ማለት ነው። ስለዚህ ይህን ሁላችሁም ተገንዝባችሁ በየተራራው በየሸንተረሩ የወደቁ ጓዶች እኛን አምነው ስለሆነ መቼ ነው ድል የሚቀናው የአማራ ሕዝብ ብለው እየጠበቁ ያሉ ጓዶች አሉ። እነሱንም ለማስደሰት አደራው በእኛ ስለሆነ አደራችንን ለመወጣት ዝግጁ እንደሆነ እናመሰግናለን። አርበኛ አሻግሬ ሙሉን ፕሮግራማችንን ወደ ማጠቃለሉ እየገባን ስለሆነ ከማጠቃለላችን በፊት የሽልማት ፕሮግራም እናደርግና መዝጊያውን በመቶ አለቃ ግርማ እናጠቃልላለን ማለት ነው። ሞራል ያንሳል። በእውነቱ ያው በዚህ ልክ እንደዚህ የምንናፍቀው ስንጓጓለት የነበረ ዩኒፎርም ለብሰን መታየት እጅግ በጣም ልብ ያሞቃልና እውነት ለመናገር በጣም ደስ ብሎኛል። የተከበሩ የአፋብን ምኒልክ ዕዝ ከፍተኛ ወታደራዊ አማካሪ አባታችን ኮሎኔል ሞገስ ዘገየ፣ የተከበራችሁ የልዩ ዘመቻ መምሪያ ኮሚቴዎች፣ በመካከላችን ያላችሁና በስራ ምክንያትም በመካከላችን የሌሉም ጭምር የተከበራችሁ የክፍለ ጦር አስተባባሪዎች፣ የተከበራችሁ ይህን የማመጣጠን ስልጠናና የዩኒፎርም የማልበስ የማጠቃለያ ፕሮግራም እና እንዲሁም ስልጠናውን ስትሰጡ የቆያችሁ ብርቅዬ አሰልጣኞቻችን እና ስልጠናውን የወሰዳችሁ የሰራዊታችን አባሎች እንኳን ለዚህ የስልጠና ማጠቃለያ ፕሮግራም ቀን በሰላም አደረሳችሁ ማለት ፈልጋለሁ። ትላንትን በአእምሯችን ስፖኪዮ እያየን መነሻችንን የማንረሳ ውለታን የማንክድ ፍጹም ለህሊናችን ታማኞች ሆነን በሁለትና በሶስት ጠንካራ ጓዶቻችን የተመሰረተው ትግል እነሆ እዚህ ላይ ደርሷል። ይህ መሆኑን እያስታወስን ከነዚህ ጓዶቻችን መካከልም እድለኞች ነንና የልዩ ዘመቻ መምሪያ ዋና ሰብሳቢ አርበኛ ተሾመ ፈንታዬ ለጊዜው በመካከላችን ባይገኝም አንዱና የመቻቻል የአንድነትና የዓላማ ጽናት ትልቅ አማራዊ ሳቤ ለማናችንም
ምሳሌ የሚሆነን ወንድማችን መካሪያችን በዚሁ አጋጣሚ እያመሰገንኩ የወደፊት ራያችንንና ዓላማችንን በአይናችን ብሌን ከህሊናችን ጋር አስተሳስረን እየተመለከትን ነጋችንን እንድንሰራ ታላቁን የአማራ ከመጥፋት እንድንታደግ ብሎም ኢትዮጵያን ከመፈራረስና ከመበታተን እንድንታደግ ትልቅ ኃላፊነት የተጣለብን የአባቶቻችን ልጆች የዚህ ትውልድ አርማዎች ነን። ይህን ትልቅ አደራ ለመወጣትና መሸከም የምንችለው ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ወደ ጎን በመተው ስንደራጅ፣ በየጊዜው ስንሰለጥን፣ በአእምሮም በቁስም ስንታጠቅ፣ ታጥቀን ጠላትን መደምሰስ ስንችል መሆኑን እንድትገነዘቡት አደራ ማለት ፈልጋለሁ። ህሉናችን እስካልተረጋገጠ ድረስ የዛሬ 100 ዓመት በዚሁ አሁን በቆምንበት ቦታ ቆመን ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነትና ልናገር እንችላለን። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህሉናችን መታገላችን የሚቆመው ህሉናችን የተረጋገጠ ዕለት ብቻ ነው። ይህን እንድታሰምሩበት እፈልጋለሁ። ከዚህ ማሳያ ውስጥም የዚህን የማመጣጠን ስልጠና እንደ ዋናነት ምሳሌ ማሳያ ነው። ውድ የሰራዊታችን አባላት አማራ እንደ ህዝብ አይደለምና በዛ ህይወት ያለው በሙሉ የአማራ እርስት ላይ እንዲኖር አልተፈቀደለትም እና ይሄንን አምባገነንና ዓላማ ቢስ ገዳይ ስርዓት ትላንት በመካናይዝድና መሰል መሳሪያዎችን በመጠቀም የቁም እንስሳትን ያለ ርህራሄ ጨፍጭፏል። ህፃናትን በተኙበት አስቀርቷል፣ እንዲቀሩ ተደርጓል። ተማሪዎች ከትምህርት ገበታቸው መንጭቆ በማውጣት የጥይት ማብረጃ ምሽግ አድርጎ እንዲሁም በተሽከርካሪ ተሳፍረው የሚሄዱ የማህበረሰብ ክፍሎች ሳይቀሩ የኮንቮይ ማጀቢያ በማድረግ እንደ ከለላና መከታ በመጠቀም ያለምንም ርህራሄ የጥላቻና የንቀት ጥጉን አሳይቶናል። ይህ በእንዲህ እንዳለ በጦር ሜዳ የውጊያ የበላይነት የተወሰደበት የስርዓቱ የግል ጠባቂ የመከላከያና የሚሊሻ ኃይል ትላንትና ዛሬ ያለማቋረጥ አርሶ አደራችን ጥሮ ግሮ የሰበሰበውን ሰብል በማቃጠል ከአፈር ጋር በማቀላቀል የዕለት ጉርሱን እንኳን ተነፍጎት የተረፈውንም በተሽከርካሪ በመጫን ሰብአዊ ጭካኔን ጥግ ድረስ እያሳየን ይገኛል። ውድ የሰራዊታችን አባላት ይህ ስርዓት በአማራ ላይ ያላደረሰው በደል ያላደረሰው ሲቃይ ከዚህ በፊት ተደርጎ የማያውቅ በታሪክ ያልተመዘገበ ሂትለርና ናዚን የሚያስንቅ ጥቁር ተኩላ ነው። ስለዚህ እስከ መጨረሻው መንቅሮ ለመጣልና የተጣለብንን ኃላፊነት በአግባቡ ለመወጣት መደራጀት፣ መሰልጠን ብቸኛው መንገድ ነው። ትላንት ዛሬ አይደለም። ትላንት በሱኪና ቁመህ ጠብቀኝ መሳሪያ በጥቂት ግለሰቦች ተነሳሽነት ጀምረን ዛሬ ሚሊዮኖች ሆነናል። ዛሬ የጠላቱ ሙሉ ዘመናዊ ትጥቅ መንጭቀን እስከ አፍንጫችን ታጥቀናል። ጡንቻችንን በሚገባ ፈርጥመናል። ገና እንቀጠቅጠዋለን። የአባቶቻችን ልጆች ነን። ውድ መላው የሰራዊታችን በሙሉ ይሄ ስርዓት ሲገለን ሲያፈናቅለን የጭካኔ ይህን የመከፋፈያና አቅም እንዲሁም የአንድነት መሸርሸሪያ ቀመር መሆኑን እየተረዳን ይህን መጥፎ የጨለማ ዘመን ቀይረን በብርሃናማ የወርቅ ብዕሮች ለመጻፍ የተፈጠርን የዚህ መጻኢ ትውልድ ተስፋዎች ነንና እንጠቀምበት። ክብርና ሞገስ ትላንት ለብዙሃኑ እውነታና ነጻነት እንደ ጧፍ ያበሩ ዘንድ በፍቅር አሰልፈናቸው የእውነትን መስዋዕትነት የተቀበሉ ይሄን በድቅድቅ ጨለማ ውስጥ የብርሃን ቦገግታ የሰጡን ውድ የትግል ጓዶቻችን ይሁን። አመሰግናለሁ። ሞራል የለም። እጅግ በጣም እናመሰግናል መቶ አለቃ ግርማን። እውነት ለመናገር በጣም አስተማሪ ልብ የሚነካ ንግግር ነውና አንድ ሞራል እስኪ አንድ ሞራል። እሺ ከዚህ በመቀጠል ፕሮግራማችንን እያጠናቀቅን ነውና አይሰማም ወሬኛ ፋኖ ሙስሊምም ነው ቁርአን የቀራ ሐዲስ የተማረ መስጂድን ያሰራ ጁባአና ክርማሪ መቅሪብ የሚሰግድ የወገኑን ጠላት በዱዓ የሚያስወግድ እንኳንስ ተኩሶ ክላሽ ይዞ በጁ ፋኖ በፍቃዱ ሟች ነው ለወዳጁ ፋኖ ቤት የለውም በረሃ ነው ቤቱ ጫካ ነው የሚያድረው ቅጠል ነው ራቱ የህዝብ ሰላም ነው የሱ ነጻነቱ ሁሌም ይለፋል እስከ ለተሞቱ እናም ሰው ሲጠፋ ዞሮ የመከተ ባንዳው መቃብር ጉድጓድ የከተተ ወገኑ ሲበደል ቀድሞ የሸፈተ ፋኖ ይላል ተኩሶ ያልሳተ አምባሰል ማርዬ ሸዲሆና ላስታ ራያ ሰቆጣ ዋርላና ዴላንታ ወርላ ኢሉካቤ ሳይንትና ተንታ ወሎ ቤት አማራን እንደምን ሀለከው ውበት ከጀግንነት እንዲህ አለበስከው በጌታው ሸህዬ በጂሸን ጸሎቱ የኑሮ አካሄዱ የትነው ምሬቱ
ባህራ መሀል የተመረጡ አገሩ አንጀትን ያርሳል ወሎዬ ነገሩ ያላጠባት ትግል ይደርሳል ንግሩ። ያው እንኳን ደስ ያላችሁ ለማለት ያክል ምክንያቱም ቅድም ብዙ ጓዶች ተነስተው ገልጸውታል። ከነሱ የተሻለ አንደበት ኑሮኝ መግለጽ ፈልጌ ሳይሆን እንደዚህ ለብሳችሁ በማየቴ የተሰማኝን ደስታ ለመግለጽ ያክል ነው። የተባለው ተባል ከእንግዲህ በኋላ የሚጠበቅብን ማድረግ ነው። አሁን ጓዶቻችን እዚህ ጋር ለሽልማት ፎቶአቸው የመጣው ወንድሞቻችን በጀግንነት ተሰው ነው። በቃ እኛም በጀግንነት ተሰውተን ክብራችን ቢያንስ ህይወታችን እንኳን ቢያልፍ ምንጊዜም ክብራችን ስማችን እንዲነሳ መሆን አለብን። አንዳንድ እንደምናያቸው የሾለክ ነው ዳልሆነ ቦታ መሄድ ሳይሆን እስከ መጨረሻ የጀመርናትን ትግል ህይወታችንን እዚችው የተሰዋው ሰውቶ የተረፍነው ደግሞ ይሄን ራይ የመጨረሻውን ራይ ለማየት ያብቃን ነው። ዛሬ በጣም ከምን በላይ ደስ ብሎኛል። አመሰግናለሁ። ቀና አደረሳችሁ አደረሰን ባለው ሆነን ማየታችን ደስ ብሎኛል። ጨርሻለሁ። አመሰግናለሁ። ሞራ በጣም እናመሰግናለን። ከማጠቃለላችን በፊት የሽልማት ፕሮግራም እናደርግና የሽልማት ፕሮግራሙን ኮሎኔል ሞገስ ዘገየን በድጋሚ ወደ መድረክ ጋብዛለሁና በሞራን ተቀበሉልኝ። እሺ በጣም እናመሰግናለን። በጣም እንወዳቸዋለን። ኮሎኔል ሞገስ አንድ በሞራን ያንሳል ኮሎኔል ሞገስ። እሺ